መቅደላዊት ባላለሁኝ የስነ አእምሮ ህክምና ስፔሻሊስት ነኝ። ዛሬ የምናነሳው ሐሳብ ከሶሻል ሚዲያ ላይ የምናገኛቸው ኮንተንቶች የአእምሮ ጤናችን ላይ ምን አይነት ኢምፓክት ይኖራቸዋል የሚል ነው። ይህንን ለማስረዳት አይ ቲንክ አሁንም የምግብ ሜታፎርን መጠቀም እንችላለን። ሰው የሚወስደውን ምግብ የአካላዊ ጤንነቱን ለመጠበቅ የአካላዊ እድገቱን ለመጠበቅ የአእምሮ እድገቱንም ለመጠበቅ የሚወስደውን ምግብ ይመጥናል። አይነቱን ይለያል፣ መጠኑን ይለያል። ልክ ይህንን መጥነን እንደምንወስድ ለአካላዊ ጤናችን ስናስብ ይህንን መጥነን እንደምንወስድ የአእምሮ ጤናችንንም ለመጠበቅ በጆሮአችን በአይናችን የምናስገባቸው ሀሳቦች ኮንተንቶች የአእምሮ ጤናችን ላይ የሚያመጡት ኢምፓክት ይኖራል። ስለዚህ እነኚህ ኢምፓክቶች ፖዚቲቭ ሊሆኑ ይችላሉ፣ ደግሞ ኔጌቲቭ ሊሆኑ ይችላሉ። ፖዚቲቭ ብለን የምናነሳቸው ነገሮች አንደኛው ኮሚኒቲን ይሰጣል። ስለዚህ ይሄ ቢሎንግ ማደርግበት የሚረዳኝ የሚያውቀኝ አይነት ማህበረሰብ የሚለውን ነገር ይፈጥራል። ስለዚህ ሲሚላር የሆነ ኢንትረስት ያላቸው ሲሚላር የሆነ ኤክስፒሪየንስ ያላቸው ሰዎች ኢንጌጅ የሚያደርጉበት አይነት ኮሚኒቲን ይፈጥራል። እርስ በርስ ሰፖርት መደራረግ ይቻላል ማለት ነው። ከዛ ደግሞ ይሄ ኮኔክሽን የምንለውን ነገር ኔትወርክ ለማድረግ ይረዳል። የሶሻል ሚዲያ መጠቀሙ እነኚህን ነገሮች ሊያግዝ ሊረዳ ይችላል። ሌላ ኤጁኬሽናል ማቴሪያሎች ይኖራሉ። ራስን በእውቀት በስራ ኦፖርቹኒቲ አድቫንስ ለማድረግ ይረዳሉ ማለት ነው። እነኛ አንዳንድ ፖዚቲቭ የምንላቸው ኢምፓክቶች ናቸው። ከዛ ግን አእምሮ ጤና ላይ ሊያደርስ የሚችለው ኔጌቲቭ ኢምፓክት ምንድን ነው? ምን ጉዳት ሊያደርስ ይችላል ብለን ስናይ አንደኛው ነገር የሰልፍ ኢሜጅ አንጻር የሚያመጣው ኢምፓክት ነው። ስለዚህ ሰዎች ስለ ራሳቸው ያላቸው አስተሳሰብ በጣም ዝቅ እንዲል፣ ራሳቸውን ከሌላው ሰው በጣም ያነሱ አድርገው እንዲያዩ፣ የሚፈለጉ የሚወደዱ እንዳልሆኑ እንዲያስቡ፣ ውጤታማ እንዳልሆኑ እንዲያስቡ ሊያደርግ ይችላል። ስለዚህ ራሳቸው ላይ በጣም ክሪቲካል እንዲሆኑ፣ ራሳቸውን በጣም እንዲወቅሱ፣ ዝቅ እንዲያደርጉ ሊያደርግ ይችላል። ይሄ ከምን መጣ ብለን ስናስብ ብዙ ጊዜ ሶሻል ሚዲያ ላይ የምናያቸው ነገሮች የተቀነጨቡ ናቸው። ሙሉ ለሙሉ ሪያሊቲውን ሳይሆን ከሪያሊቲ ውስጥ ቅንጭብ ተደርጋ የምትወጣ ነገር ናት። ይሄንም በምግብ ሜታፎር እንደቀደሙ ብናነሳው ይሄ ኬክ ስዊት የሆነው ነገር ማለት ነው። አንድ ሰው ሲያሳየው ሶሻል ሚዲያ ላይ የሚያወጣው ነገር ያቺ ኬክ የሆነቿን ስዊት የሆነቿን ጣፋጭ የሆነቿን ሁሉም ሰው ሊያያት ሊበላት የሚፈልገውን ያችን ፓርት ነው ቀንጭቦ የሚያሳየው ማለት ነው። ሰዎች ይህንን በሚያዩ ሰዓት ላይ አንደኛ አንሪያሊስቲክ የሆነ ኤክስፔክቴሽን ይፈጥርባቸዋል። በጣም ሁሉ ጊዜ ነገሮች እንደዛ ናቸው ብሎ እንዲያስቡ ያደርጋል። እኔ ግን እዛ ላይ ያልደረስኩ የሚለው ነገር ቅድም ያነሳ ነው ሎ የሆነ ሰልፍ ስቲም እንዲኖራቸው ዴቨሎፕ እንዲያደርጉ ሊያደርጋቸው ይችላል። ሌላኛው ነገር ደግሞ ኮምፔር ማድረግ የሶሻል ኮምፓሪዝን ይፈጠራል። ስለዚህ ሰዎች ሁሉ በዛ አይነት ሁኔታ ውስጥ ነው ያሉት። አብሬያቸው ተምሬ እነሱ ያሉበት ሁኔታ ይሄ ነው፣ አብሬያቸው ያደግኳቸው እነዚህ ናቸው፣ እኔ ያለሁበት ሁኔታ እዚህ ነው ብሎ የሶሻል ኮምፓሪዝን ይኖራል። እኔ ከነሱ ዝቅ ብያለሁ ወርጃለሁ ብለው እንዲያስቡ ያደርጋቸዋል። ይሄ ማለት ራሳቸውን ያለ ልክ ይወቅሳሉ። ከዛ በኋላ ይሄ ሎ የሆነ ሰልፍ ኢሜጅ እና ሰልፍ ስቲም ደግሞ ሌላ ክሊኒካል ለሆኑ የአእምሮ ህመሞች ሊያጋልጥ ይችላል። የጭንቀት በሽታ፣ የድብርት በሽታ እንዲሁም ሌሎችን አይነት ህመሞች ሊያጋልጣቸው ይችላል ማለት ነው። ይሄ አብዛኛው ጊዜ የሚታየው በደንብ እንደው ፕሮናውንስድ ሆኖ የሚታየው አዶለሰንስ የምንላቸው ሰዎች ላይ በጣም ጎልቶ ይታያል። ሴቶች በዚህ በጣም እንትን ሊሉ ይችላሉ ይባላል፣ ሊጠቁ ይችላሉ ይባላል። አንደኛው ኢምፓክት ኔጌቲቭ ብለን የምናነሳው ኢምፓክት ይሄንን ነው የሚሆነው። ሌላኛው ደግሞ እንደው እንደዚህ አይነት ነገሮችን እንኳን ባለ እኔ ዜና ብቻ ነው ማየው የሚል ሰው ሊኖር ይችላል። በቃ የሚዲያ ፊዴ ዜና ብቻ ነው፣ ዜናን ብቻ ነው መቀበለው የሚል ሰው ሊኖር ይችላል። አብዛኛው ጊዜ ዜና ሆኖ የሚወጣው ነገር የሆነ ኤግዛጀሬት ያደረገ የሰውን አቴንሽን ካፕቸር ሊያደርግ የሚችል ነገር ነው። ለምሳሌ ሰው መንገድ ላይ ቁጭ ብለን መኪና ሲያልፍ ብናይ ብዙ መኪኖች እያለፉ ዝም ብለን ልንሄድ እንችላለን። ግን የሆነ አምቡላንስ እየጮኸ ሲመጣ ግን አቴንሽናችንን ይስበዋል። ዜናም ላይ እንደዚህ ነው የሚሆነው። ላይክ ሩቲን የሆኑ ነገሮች እንደ ዜና ሆኖ አይቀርቡም። ብዙ ጊዜ ኤግዛጀሬት ያደረገ ፕሮናውንስ ያደረገ ነገር
አቴንሽንን የሰውን አቴንሽን ግራስፕ ለማድረግ ስለሚፈልግ እንደዛ ነው የሚሆነው። ኔጌቲቭ የሆነ ነገር ደግሞ ኔጌቲቭ የሆነ ዜና ደግሞ የሰውን አቴንሽን ሞር ግራስፕ ያደርጋል፣ ኢሞሽናሊ በጣም አክቲቬት ያደርጋል፣ ስቲሙሌት ያደርጋል። ስለዚህ ብዙ ጊዜ ዜና ብለን የምናያቸው ነገሮች ኔጌቲቭ የሆኑ ኮንተንቶች ናቸው። ስለዚህ ኢዘር ጦርነት ነው ኦር ግጭት ነው ኦር ቫዮለንስ ነው፣ እነኚህ አይነት ነገሮችን ነው የምናየው። ኦር የሆነ ፓንደሚክ ነው ኦር የሆነ አደጋ ነው፣ እነኚህን አይነት ነገሮች ነው የምናየው። ሶ ይሄንን ነገር አንድ ሰው ኮንስተንትሊ ኮንሱም የሚያደርግ ከሆነ የሚመገበው ነገር አእምሮውን የሚመገበው ነገር ይሄ ከሆነ ያ ሰው በጣም ይሄ ኮንስተንት አንዛይቲ ውስጥ ሊገባ ይችላል። ይሄ ጭንቀት ፍርሃት ውስጥ የሚኖርበት ወርልድ በእንደዚህ አይነት ጭንቀት ውስጥ እንዳለ ሊሰማው ይችላል። ስለዚህ በቃ ኮንስተንት የሆነ አንዛይቲ ስቴት ውስጥ ኮንስተንት የሆነ ፊር ውስጥ ሊገባ ይችላል። ሄልፕለስ የሆነ ስሜት ሊሰማው ይችላል። ስለዚህ ምንም ማድረግ አልችልም፣ ነገሮችን መቀየር አልችልም፣ አቅም የለኝም የሚል ይሄ ሄልፕለስ የሆነ ስቴት ሊሰማው ይችላል። ሶ ያ አንዛይቲን ወደ አንዛይቲ ሊያጋልጠው የሚችል አንድ የሶሻል ሚዲያ ኢምፓክት ነው የአእምሮ ጤና ላይ። ሌላ ምን አይነት ኢምፓክቶች ሊኖሩ ይችላሉ ብለን ስናስብ አንዳንድ ጊዜ አጠቃቀማችን ራሱ በምንወስድበት ጊዜ አእምሯችንን የማያሳትፍ አይነት የሶሻል ሚዲያ አጠቃቀም ይኖራል። ሶ ኮንቲኒየስሊ ዝም ብለን ቁጭ ብለን ስክሮል እያደረግን የምናያቸው ነገሮች ይኖራሉ። ሶ አእምሯችን አክቲቭሊ ኢንጌጅ አያደርግም፣ ፓሲቭ ተቀባዮች ብቻ ነን ምን ሆነው ማለት ነው። ሶ በዚህ አይነት ሰዓት ላይ አእምሮ ልክ እንደ ጡንቻ ዩዝ ኢት ኦር ሉዝ ኢት የሚባል ፕሪንሲፕል ነው የሚጠቀመው። ሶ ከተጠቀምንበት አእምሯችን አናላይዝ የማድረግ ችሎታው፣ ችግሮችን ሶልቭ የማድረግ ችሎታው ከፍ እያለ ይመጣል። ማንጠቀምበት ከሆነ ደግሞ ሉዝ እያደረግነው እንሄዳለን። ሶ ከዛ ጋር ተያይዞ የሚመጡ ነገሮች ነው ኮግኒቲቭሊ ኢንጌጅ እንዳናረግ ያደርጋል። ይሄ አላግባብ የሆነ የሶሻል ሚዲያ አጠቃቀም ሰው የአእምሯችን ካፓሲቲን እየቀነሰው ይመጣል ማለት ነው። ሌላ በመጨረሻ ደግሞ አንድ ኢምፓክት ኔጌቲቭ የሆነ ኢምፓክት ብለን ልናነሳ የምንችለው ነገር ልክ ሰዎች ሶሻል ሚዲያን እንደ አቮይደንስ ከነገሮች እስኬፕ እንደማድረጊያ ይጠቀሙበታል። ሶ አንድ ሰው የሆነ ጭንቀቱ ሲገባ ለመደበቅ ብሎ አልኮል ይጠጣል ኦር የሆነ ሱስ ውስጥ ይገባል እንደምንለው ለመደበቅ ብሎ ሶሻል ሚዲያ ውስጥ ይገባል። ሶ ኮንስተንትሊ እነኚህ ነገሮች እየተጠቀመ ይሄዳል ማለት ነው። ሶ አሁን ያወራናቸው ነገሮች እነኚህ ብቻ ናቸው ኔጌቲቭ የሆነ ኢምፓክቱ ማለት አንችልም። በጣም ብዙ ፖዚቲቭ ኢምፓክቶች እንዳሉት ሁሉ በጣም ቫስት የሆነ ሜንታል ሄልዝ ላይ የሚያመጣው ኔጌቲቭ ኢምፓክቶች አሉ። እነኚህ ጀስት እንደ ሃይላይት ልናነሳቸው የምንችላቸው ነገሮች ናቸው ማለት ነው። ሶ ምን ማድረግ እንችላለን ስንል ይሄንንም እንደ ሃይላይት ሰው ጤነኛ አካል እንዲኖረው የሚያድግ አካል እንዲኖረው የሚበላውን ነገር መምረጥ አለበት፣ የሚበላውን ሰዓት መምረጥ አለበት እንደምንለው አንደኛው ነገር ሶሻል ሚዲያም አጠቃቀማችን ላይ የምንጠቀመውን ኮንተንት መምረጥ ያስፈልጋል። ሶ የምንወስደውን ኮንተንት ኤጁኬሽናል ነው ወይ፣ አእምሮን ሊያሳትፍ አናላይዝ እንዳደረግ የሚረዳኝ ነው ወይ፣ የሚያሳድገኝ አይነት ነገር ነው ወይ ብለን መምረጥ ብንወስደውን ኮንተንት መምረጥ ያስፈልጋል። ሌላኛው ደግሞ በምን ሰዓት ነው መወስደው፣ በምን ሰዓት ነው የምጠቀመው፣ ኮንቲኒየስሊ ሰዓቴን ዴይሊ እዛ ነው ማሳልፈው፣ እንቅልፍ መተኛ ሰዓቴን እዛ ላይ ነው እንትን ምለው ማጠፋው፣ ጠዋት ልክ ካልጋ እንደተነሳው እሱን ነው የምጠቀመው። እነኚህ ነገሮች ማየት ያስፈልጋል ማለት ነው። ላይክ ይሄ የምንጠቀምበትን ሰዓት መቼ ነው የምጠቀመው፣ በምን ሰዓት ነው የምጠቀመው፣ ምንም የማልጠቀምባቸው ሰዓቶች ሊኖሩ ይገባል ብለን እዛ ላይ መስራት ይኖርብናል ማለት ነው። ሶ እነኚህ ነገሮች ያግዛሉ። ሶሻል ሚዲያ አእምሯችን ላይ የሚያመጣውን ኔጌቲቭ ኢምፓክት እንዲያግዙ ያደርጋል ማለት ነው። ሶ እንደ ፋይናል ሜሴጅ ሰው ከሚሰማው ነገር ከሚያየው ነገር ዋችፉል ልንሆን ይገባል። ምክንያቱም የምንሰማውና የምናየው ነገር ሀሳባችን፣ ስሜታችን፣ ባህሪያችን ላይ ኢምፓክት ይኖረዋል። ስለዚህ ዋችፉል መሆን ያስፈልጋል። ኮንተንቶችን የምንወስዳቸውን ኮንተንቶች ዋችፉል መሆን ያስፈልጋል። እዛ ላይ የምናጠፋውን ጊዜ ዋችፉል መሆን ያስፈልጋል። የወሰድናቸውን ኮንተንቶች ደግሞ አናላይዝ ማድረግ ያስፈልጋል። ልክ እንደወረደ መቀበል ሳይሆን አናላይዝ ማድረግ ያስፈልጋል። ሶ ሄልዚ የሆነ ጭንቅላት እንዲኖረን፣ ፍሩትፉል የሆነ ላይፍ እንዲኖረን ሶሻል ሚዲያ አጠቃቀማችን ላይ ዋችፉል ማይንድፉል መሆን ያስፈልጋል ለማለት ነው። አመሰግናለሁ።